ትዳራችን ላይ ተበድለን አስለቀሰን ገፍተን አንገላተን አጎሳቁለን ምናወጣቸው ሚስቶቻችን ካሉ ነገ እህቶቻችን ላይ ልጆቻችን ላይ ሲከሰት ነገር መታበም የለብንም። በሰፈሩት ቁና መሰፈር የዱንያ ሱናው መሰፈር አይቀርም። ከማ ቱዲኑ ትዳን ብለው ረሱል ሰለላሁ በሰፈር ቁና ተሰፈራለህ ብለው በቃ ያይመል ማሽት ከማ ቱዲኑ ትዳን የፈለከውን ስራ ይሄ ዓለም ባለቤት አለው እንዳይመስል ዛሬ አንተ ቃዲር የሆንክ ቻይ የሆንክ አማራጮች እጅህ ላይ ያሉ የፈለከው የምትወስን ምናምን ይመስልሃል። ከዛ ባለቤቱ የሆነ ቀን ሂሳብ ቆጥሮ እንዳንተ አይደለም እሱ ፕሮግራሙ ሌላ ነው። በራሱ ፕሮግራም ራና አድርጎት የመጣና የዛን ሂሳብ የጠየቀህ ቀን እንዳታለቅስ። ብታለቅስም አይጠቅምህም። እኔ አይፊር ዛት ወላሂ አይፊር ዛት በቃ ያስለቀስካቸው የገፋሃቸው የጨቆንካቸው አጓጉል ብዙ ያደረካቸው እህቶች እንባ አንተን ምን እንደሚያደርግህ ነገ ቤተሰብህ ላይ እንደሚያመጣ አላህ ይብቃል። መጠንቀቅ ጥሩ ነው። እስልምና ለዚህ ነው በአኽላቅ ያዘዘን በኢህሳን ያዘዘን በአድል ያዘዘን ለዚህ ነው። በቃ በሌሎች ላይ ሲሰራ መታው ወይም ባንተ ላይ ቢሰራ ማትወደውን ነገር በሌሎች ላይ አትስራው ነው። ለማንኛውም ወደ ጉዳያችን ስንመለስ ፍችን በጣም ዋና ከምንላቸው ከሚያባብሱ ወይም ደግሞ በፍጥነት ይሄ የፍች ሬት ከሚጨምሩ ጉዳዮች አሁን ያነሳው የቁርጠኝነት ወይ ኮሚትመንት ጉዳይ ዛስ ዋይ አንድ ፕሮግራም ሙሉ ሰርተንለታል። ወንድም እህቶች ሂዱና እዩት። ሐቂቃ በጣም ኢምፖርታንት ነገር ስለሆነ ማለት ነው። በቃ ሰው በአንድ የሆነ ጉዳይ ላይ ኮሚትድ ካልሆነ የጊዜ ጉዳይ ነው ከዛ